የሸሚዝ ኮላር መስራት ከፈለግን በመጀመሪያ ኮላሩ ሊኖረን ይገባል ወይም ኮሌታውን ሁለት አድርገን ነው የምንቆርጠው። በመቀጠል ስታንድ እናመጣለን። ስታንዳችንም ሁለት ሆኖ የሚቆረጥ ሲሆን ከኮላሩ ጋር የሚገናኝ ነው ማለት ነው። እዚህ ጋር እንደምታዩት መሀል ላይ ናች ወይም ማርክ አድርገናል። ስለዚህ ሲገጣጠሙ ይሄኛው ከዛኛው ጋር ይገጣጠማል ማለት ነው። በመጀመሪያ የምናደርገው ኮላራችንን ነው የምንሰፋው ወይም ኮሌታውን ብቻውን ወስደን ነው የምንሰፋው። ከዚህኛው ጥግ ጀምራችሁ እዛኛው ጥግ ድረስ ትሰፉታላችሁ። ነገር ግን ጨርቃችሁ ራይት ሳይድ እና ሮንግ ሳይድ ካለው በትክክል ማየት ይኖርባችኋል። ራይት እና ሮንግ ሳይድ ካለው ሮንግ ሳይዱን እያያችሁ ነው የምትሰፉት። በኋላ ስገለብጡት በትክክለኛው መልክ እንዲሆን ማለት ነው። ከሰፍተን ከጨረስን በኋላ እንደዚህ ይሆናል። ከዚህኛው ጥግ ጀምረን እዛ ድረስ እዚህ አካባቢ ስትሰፉ ትክክለኛውን ሼፕ እንዲይዝላችሁ አድርጉ። አራት ማዕዘን መሆን የለበትም። የኮላሩን ቅርጽ ተከትሎ ነው መሄድ ያለበት። ከዛ በኋላ እንገለብጠዋለን። እዚህ ጋር ስገለብጡ እንዲቀላችሁ ይሄንን ማሳጠር ትችላላችሁ። መሀል ላይ ደግሞ እየገባችሁ መሰንጠቅ ትችላላችሁ። ይሄን በኋላ ሲገለበጥ እንዲቀል ያክል ነው። ከዛ ትገለብጡታላችሁ። ትገለብጡት እዚህ ጋር በትክክል ቅርጹ ሊወጣ ይገባል። እዚህ ጋር እንደምታዩት በዚህ በኩል ስለሰፋ ነው ይሄኛው ፍላት እንዲሆንልን እንደዚህ አድርጋችሁ ተተኩሱታላችሁ። ከተኮሱም በኋላ ቶፕ ስቲች ከላይ ሊኖረው ስለሚገባ በመጀመሪያ ተኩሱትና ከዛ ቶፕ ስቲች እናደርጋለን። ከተኩሰነው በኋላ እንደዚህ ይሆናል። ቶፕ ስቲቻችን ከዚህኛው ጥግ ጀምሮ እዛኛው ጥግ ድረስ ነው የሚሄደው። ቶፕ ስቲች ስታረጉ በ5 ወይም በ4 ስቲች ሌንግስ ብታረጉት ጥሩ ነው። በጣም የተጠጋጋ መሆን የለበትም ቶፕ ስቲች ስለሆነ። ከተሰፋ ወዲያ እንደዚህ ይሆናል። ከዛ በመቀጠል ስታንዳችን እናመጣለን። ስታንዳችን ከኮላሩ ጋር የሚገናኝ ነው ማለት ነው። ስታንድና ኮላሩን ለማገናኘት በመጀመሪያ አንድ ስታንድ እናስቀምጣለን። ከዛ ኮላራችን እንዲገልብጠን እናስቀምጠዋለን። እዚህ ጋር ያስቀምጥነው ኖቾች በትክክል ላይን አፕ ማድረግ አለባቸው። እንደዚህ ካደረግን በኋላ ቀጣዩን ስታንድ አምጥተን እላዩ ላይ እንደርብበታለን። ስለዚህ ኮላሩ በሁለቱ ስታንዶች መካከል ገብቶ ይሰፋል ማለት ነው። ስንሰፋ ከዚህኛው ጥግ ጀምረን የምንሰፋ ሲሆን ግን 1 ሴንቲሜትር ወይም የሰጣችሁት ሲም አላዋንስ ድረስ መተው አለባችሁ። ከሱ ጀምረን እዛኛው ጥግ ድረስ እንሄዳለን። ከዛ ለማያያዝ እንዲቀላችሁ በመጀመሪያ ኖቾችን አያይዛችሁ ከግራና ወደ ቀኝ በፒን ማያያዝ ትችላላችሁ። በኋላ ስትሰፉ እንዳይንጋደድባችሁ ወይም ደግሞ ሺፍት እንዳያደርግባችሁ። ሰፍተን ስንጨርስ እንደዚህ ይሆናል። ከዚህኛው ጥግ እዛኛው ጥግ ማለት ነው። እዚህ ጋር ከርቭ ስለሆነ ከርቡን ተከትላችሁ ነው መስፋት ያለባችሁ። አራት ማዕዘን መሆን የለበትም። እንደዚህ ከሆነ በኋላ ስታንዱን እናስነሳዋለን ማለት ነው። እዚች ጋር 1 ሴንቲሜትሯን ወይም ለሰጣችሁትን ሲመክል ስተን የጀመርነው። ከዛ እንደዚህ እንገለብጠዋለን። ስገለብጠው አሁንም እንዲቀላችሁ እዚህ ጋር ያለውን መቁረጥ ወይም ማሳጠር ትችላላችሁ እና መሰንጠቅ ትችላላችሁ። ሲገለበጥ እንደዚህ ይሆናል። አሁንም መተኮስ ስለሚያስፈልገው እንደዚህ ከፍታችሁ ተኩሳችሁ እንደዚህ አድርጋችሁ መተኮስ ይኖርባችኋል። ከዛ እዚህ ላይም ቶፕ ስቲች እናደርጋለን። ቶፕ ስቲችን ከፈለጋችሁ አሁን ማድረግ ትችላላችሁ። ካልፈለጋችሁ ደግሞ በኋላ ከፍሮንትና ከባኩ ጋር ካገናኘን በኋላ ማድረግ ትችላላችሁ። ከዚህ በመጨረሻ እንደዚህ ይሆናል ማለት ነው። ከእኔ ቶፕ ስቲቹን መጀመሪያ ላይ ነበር ያደረኩትኝ። ቶፕ ስቲች ካደረግነው በኋላ እንደዚህ ይሆናል። አሁንም ግን ቶፕ ስቲች ስታደርጉ እዚህ ድረስ ነው መሆን ያለበት፣ ከዛ ማለፍ የለበት። ግን እንደዚህም አድርጋችሁ ለማስገባት ትንሽ ሊከብዳችሁ ስለሚችል ቶፕ ስቲቹን በኋላ ላይ ማድረግ ትችላላችሁ። እዚህ ጋር ስትሰፉ ወይም ቶፕ ስቲቹን ስታደርጉ ትክክለኛ ቀጥታ መስመር እንዲመጣላችሁ እንዳትንጋደዱ ከፈለጋችሁ የፉቱን ጥግ ከዚህኛው ከስታንዱ ጥግ ጋር ማገናኘት ትችላላችሁ። የፉቱን ጥግ ከስታንዱ ጥግ ጋር እያደረጋችሁ ስትሄዱ መርፌው ትክክለኛ ስትሬት ላይን እየሰራ ይሄዳል ማለት ነው። ይህን ካደረግን ወደ ቶፓችንን ወይም የሸርቱን ፍሮንት እና ባክ አምጥተን እንገጥማለን ማለት ነው። ስንገጥም ባኩ ላይ ናች አርጉበት መሀል ለመሀል፣ እሱ ስለሆነ ከስታንዱ መሀል ለመሀል ጋር የሚገናኘው። ትጀምሩ የስታንዱን አንዱን ብቻ ይዛችሁ ነው የምትጀምሩት። ከመሀል ትጀምሩና ሁለቱን ኖቾች እኩል አድርጋችሁ ላይን አፕ ማድረግ አለባችሁ እንዳትንጋደዱ፣ ወይም አንደኛው ኮላር በአንደኛው በኩል ሺፍት እንዳያደርግ ማለት ነው። ይህን ካደረጋችሁ በኋላ በግራና በቀኝ እያስተካከላችሁ ትሄዳላችሁ። ስታያይዙ ግን የምታያይዙት አንዱን ስታንድ ብቻ ነው የሚሆነው። አንደኛው ስታንድ በኋላ ተመልሶ ተገልብጦ የሚሰፋ ስለሆነ እንደዚህ በፒን ካያያዛችሁት በኋላ ይሄንን ከዚህኛው ጥግ እዛኛው ጥግ ድረስ ወይም ከአንደኛው የበተን ፕላኬት እስከዛኛው ድረስ ትሰፋላችሁ ማለት ነው። ስትሰፉ እንዳልኳችሁ አንዱን ብቻ ይዛችሁ ነው የምትሰፉት። ሰፍታችሁ ከጨረሳችሁ በኋላ እንደዚህ ይሆናል። ከአንደኛው የበተን ፕላኬት እስከ ሌላኛው የበተን ፕላኬት። ከዛ እዚህ ጋር ወደ ውስጥ እናስገባዋለን። ቶፕ ስቲች ማድረጋችሁ ችግሩ እዚህ ጋር ወደ ውስጥ ታስገቡት
ኦልሬዲ ቶፕ ስቲች ስላደረጋችሁ ሊከብዳችሁ ይችላል። ስለዚህ ቶፕ ስቲቹ ይሄንን ከሰራችሁ በኋላ ቢሆን ይቀላችኋል። ስለዚህ እንደዚህ ካስገባችሁ በኋላ የስታንዱን የዚህኛው ያልተሰፋውን ስታንድ ኤጅ እንደዚህ እያጠፋችሁ ትሸፍናላችሁ። የምትሸፍኑትም ከዚህ በፊት የሰፋችሁትን ስፌት ነው። ከሱ በጣም መርዘም የለበትም ማጠርም የለበትም። የስታንዱ አሁንም የምትሰሩት ስታንድ ኤጅ የተሰፋው ስፌት ላይ ማረፍ ነው ያለበት። እንደዚህ እያደረጋችሁ እስከ ጥግ ድረስ ትሄዳላችሁ። በፒን ማያዝ ትችላላችሁ። ከዛ እሱን ሰፍተን ስንጨርስ እንደዚህ ይሆናል ማለት ነው። እንደምታዩት ስትሬት መስመር ነው። ስታንዱ ከሸሚዙ ፍሮንት እና ባካ ተገናኝቷል ማለት ነው። ስለዚህ በመጨረሻ ኮላራችንና ኮላር ስታንዳችን እንደዚህ ትሆናለች። ሌላ ማየት የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ እና አይ ሆፕ ክሊር የሆነ ቪዲዮ ነው እና ቴንክ ፎር ዋቺንግ።